በቤተ ክርስቲያናችን ሥርዓት መሰረት በቅዳሴ ጊዜ ላይ 5 ጊዜ ነው የሚደወል። ስንት ጊዜ? የመጀመሪያው የተጋብኦ ደውል ይባላል። የምን ደውል? የተጋብኦ ደውል። ልክ ቅዳሴው ገና ሳይጀመር ደውል አትሰሙ? ኑ ግቡ ማለት ነው። በእርግጥ ይሄ ቅዳሴው ላይ ብቻ ሳይሆን ማህሌት ሊቆም ከሆነ ሰዓታት ሊደርስ ከሆነ ልኬት አለው። ዝም ብሎ አይደበደብም። ልክ ሲመታ ያ የሚመታው ደውል የመጀመሪያው የተጋብኦ ደውል ይባላል። ይሄ ደውል የነቢያት የስብከታቸው ምሳሌ ነው። ይሄ ደውል ሁሌ የሚደወለው ሌሊት ነው። መቼ ያልኳችሁ? ሌሊት ነው የሚደወለው የተጋብኦ ደውል። ለምን ይመስላችኋል? ሌሊት የኦሪት ምሳሌ ነው፣ የጨለማው ዘመን። ሌሊት ላይ ድምጹን መስማታችን እግዚአብሔር ጨለማው በሆነው ጊዜያችን እንኳን እንደማይተወንና ድምጹን እንደማያሸሽብን ማሳያ። የነቢያት ጸሎታቸው ልመናቸው ክርስቶስ ሰው እንዲሆን አይደል? የተጋብኦ ደውል ምሳሌው ይሄ ነው። አንድ ብላችሁ ያዙ። ስንተኛ በሉ እንጂ አንደኛ። ሁለተኛው ቅዳሴውን ልንጀምር ስንል ደግሞ እንደውላለን። ይህች ሰዓት ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያህል የምታስጨንቅ ናት ሲባል ከጀርባ ምን ትሰማላችሁ? ይሄ ደግሞ የቅዱስ ገብርኤል እመቤታችንን ያበሰራት የብስራቱ ምሳሌ ነው። ምክንያቱም ከቤተ መቅደስ ወደ ቤተልሔም እየሄዱ አይደለም? ገብርኤል እስከ ላይ ተልኮ ወዴት ነው የመጣው? ወደ ታች አይደል የመጣው? ከላይ ማንን ትጸንሻለሽ ሊላት ነው? እግዚአብሔርን። ስለዚህ አልቀረብንም። ሁለት ብላችሁ አዙ። ሶስተኛ ደውል የምንመታው ደግሞ ለእግዚኦታ ነው። ለመቻልኳችሁ ለእግዚኦታ ደግሞ እንመታለን። ይሄኛው ደውል ደግሞ የእመቤታችንና የቅዱስ ዮሐንስ ክርስቶስ በተሰቀለ ጊዜ ያለቀሱት የእንባቸው ምሳሌ ነው። እንባቸው እንኳን አልቀረም ቅዳሴው ውስጥ። ስሙ አሁን አራተኛ የምንመታው ወንጌል ሲነበብ፣ ልክ ወንጌል ተነቦ ካለቀ በኋላ ጻኡ ንዑሰ ክርስቲያን፣ የክርስቲያን ታናናሾች የሆናችሁ ውጡ ሲባል ደውል ይደወላል። የክርስቲያን በሉ፣ ታናናሾች በሉ እንጂ። የክርስቲያን ታናናሾች ውጡ። ንዑሰ ክርስቲያን የሚባሉት በመሰረቱ ክርስቲያኖች። አሁን ላይ ሐዋርያዊ አገልግሎታችን ደካማ ስለሆነ ነው እንጂ ስራ የበዛባቸው፣ ትምህርት ያለባቸው፣ የታመሙ ሰዎች አይደሉም። ብዙ ጊዜ ላይ ጻኡ ንዑሰ ክርስቲያን ሲባል ስራ ያለበት የታመመ ምን ያደርገ ቶሎ ቶሎ ይወጣል አይደለም። ይሄ ሁለተኛው ምክንያት ነው። የመጀመሪያው ግን ሐዋርያዊ አገልግሎት ላይ ስንሰራ ቤተክርስቲያናችን ገና አምነው ያልተጠመቁ ሰዎች ቅዳሴውን ማስቀደስ የሚችሉት እስከዚህ ክፍል ብቻ ነው። ጻኡ ንዑሰ ክርስቲያን የሚባሉት እነሱ ናቸው እንጂ ያመኑት አይደለም። እሱ ክፍል ላይ ደውል እንመታለን። የሐዋርያት የስብከታቸው ምሳሌ። እስካሁን ስንት ደውል ነገርኳችሁ? 4። አምስተኛውና የመጨረሻው ደግሞ የአምላክ ቅዱስ ሥጋና ክቡር ደም ሲወርድ ምን እናደርጋለን? እንመታለን አይደል? ይሄ ደግሞ የኒቆዲሞስና የዮሴፍ ክርስቶስን ሲገንዙት የመሰገኑት ምስጋና ምሳሌ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያውዘይ ይመውት እንላለን አይደል? ያ ኒቆዲሞስና ዮሴፍ ክርስቶስን ሲገንዙት ያወጡት የምስጋና ድምጽ አምስተኛው ደውል። ስለዚህ ይሄ እየተደወለ ወደ ቤተ መቅደስ፣ ከቤተ መቅደስ ወጥተው ቤተልሔም ይሄዳሉ። ቤተልሔም ህብስቱን ይዘው ሲመጡ ደግሞ ክርስቶስ ከምድር ወርዶ ቤተ መቅደስ የተባለ ጎልጎታ ላይ ሊሰዋ እንደመጣ ምሳሌ ነው። እየሰማችሁኝ ነው? ደከማችሁ እንዴ? በደንብ አድርጋችሁ ስሙኝ አደራ፣ ወሬ እንዳትተው። ከቤተልሔሙ ተነስቶ ወደ ቤተ መቅደሱ ሲገቡ ክርስቶስ ሰው ሆኖ ሊታረድ ሊሰዋ በጉ ወደ ቤተ መቅደስ መግባቱ ወደ ቀራንዮ ለመምጣቱ ምሳሌ ነው። እግረ መንገዳችንን ግን ዝም ብለን አንሄድም። የተሸከምነውን መሶብ እያመሰገንን እንሄዳለን። አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሃቢ ህይወት ለኩሉ ዓለም። እቺ እመቤታችን እኮ ናት። ዲያቆኑ መሶበ ወርቁን ተሸክሞ ሲሄድ መሶበ ወርቅ ተሸክሞ ይሄድ እንዳይመስላችሁ። እመቤታችን አንቺ እቺ መሶበ ወርቅ ነሽ፣ ውስጥሽ የተቀመጠው መና ክርስቶስ ነው እያለ ያመሰግናት ነው የሚሄድ። ይሄንን ሁላችንም ነው አምነን የምንናገር። ውስጥ ቤተ መቅደስ ይገባል። ዑደት አድርገው ሁሉንም ስርዓት ከፈጸሙ በኋላ በየተፈቀደላቸው ቦታ ላይ ይቆማሉ። ስሙ በደም